ይች በምስሉ ላይ የምትመለከቷት ወገናችን ልትወልድ 5 ቀን 10 ቀን ምናምን የቀራት አሉ ሲያወሩ ቪዲዮውን እንግዲህ በቲክቶክ ሲንሸራሸር አይተነዋል ማለት ነው። እንግዲህ ምን ሆና ሞተች ብለን ስንጠይቅ የገዛ ጓደኛዋ ኬኩ ላይ መርዝ ሰታት ያንን በልታ ነው የሞተችው እያሉ ብዙዎቹ እንግዲህ እየተናገሩ ነው ማለት ነው። እውነት ለመናገር ምን አይነት ጨካኝ ልብ ቢኖራት ነው በአንድ ጊዜ 2 ነፍስ የምታጠፋው? በዛ ላይ ደግሞ ምን አይነት በደል ብትበድላት ነው ከነ ልጇ? እውነት ወልጄ ነገ ልጄን አይኔን ባይኔ ያለውኝ ታቀፋለውኝ። ስንት ህልም ይኖራት ይሆናል፣ ስንት ምኞት ይኖራት ይሆናል። በዛውም ላይ ደግሞ ሳኡዲ በስደት ላይ ማለት ነው። እውነት በስደት ላይ ልትወልድ እንግዲህ 5 ቀን 10 ቀን ነው የቀራት እያሉ ነው ጓደኞቿ የሚያወሩት ማለት ነው። ሱብሃንአላህ ምን አይነት ጨካኝ ናት እውነት። በዚህ ዘመን በቃ ምንም አያስፈልግም ማለት ነው። በቃ እውነት የሴት ጓደኛ ምናምን ራሳችሁ ትበቃላችሁ ማለት ነው። ምን አይነት በደል ብትበድላት ነው እንደዚህ ከኬኩ መርዝ የምትሰጣት? ኧረ ወይኔ በጣም እውነት በጣም እኔ ሳያወሩ እና ልጅቷ እንደዚህ በቪዲዮ ምናምን ሳያት ልቤ የሆነ ነገር ተሰማኝ፣ አዘንኩኝ ከምር እና በጣም ያማለ። ልጅቷስ ምን አይነት በደል ብትበድላት ነው እንደዚህ ከኬኩ ጋር መርዝ የምትሰጣት? ምን አለ ብትታገስ፣ ምን አለ እውነት ልጇን እንኳን ወልዳ ራሷን ብትበቀላት በሌላ ነገር መጥፎ ነገር ሰርታት ምን ከሆነ ትችላለች። ልጇን ወልዳ ከምር ራሷን እንኳን የሆነ ነገር ብታረጋት ጥሩ ነው። ልትወልድ ደስታዋን 5 ቀን ነው የቀረኝ 10 ቀን ነው የቀረኝ ያለች በጉጉት በስደት ላይ በስደት ላይ ያለችን ነፍሰ ጡር እንደዚህ በአጭር ማስቀረት እውነት በጣም የማለ። በዛ ላይ ደግሞ በስደት ላይ ሁሉም ስደት ላይ ሆኖ ምን አይነት የጭካኔ ጥግ ነው ከምር። ይህን ስታዩ በቃ እንጃ ጨካኝ ናት። እንደዚህ ያደረገቻት በጣም ጨካኝ ናት። እና ውድ የሀገሬ ልጆች ከምር ሰው ቤት ስትሄዱ ወይም መጀመሪያ ምግብ ካቀረቡላችሁ አቅምዟቸው፣ ከምግቡ ላይ ቁርስ አድርጋችሁ እነሱን አጉርሷቸው መጀመሪያ ማለት ነው። የሚጠጣ ከሆነ ደግሞ ከምር ካፈሩ ላይ ድፉት። የሆነ የተወሰነ ደፋ አድርጋችሁ ጠጡት ቢስሚላ ብላችሁ ማለት ነው። ከባድ ነው። ጓደኛዬ ናት ብላችሁ እማምናት ናት ብላችሁ ከኔ በላይ የማምናት ናት ብዙ ነገር አድርጋልኛል ብላችሁ እንግዲህ አምናችኋት ሄዳችሁ እንግዲህ የሰራችሁም እንግዲህ አልበላም አትችሉም። ከምር አልበላም አትችሉም። ትበላላችሁ ግን መጀመሪያ ቁርስ አድርጋችሁ አብሏት። እኔ እንደዛ ነው የታየኝ ከምር እውነት በጣም ያማል ማለት በጣም ነው የሚያመው። ነገ ጠዋት ልጅን ወልጄ ታቅፌ ብዙ ህልም ይኖራት ይሆናል እች ልጅ እንግዲህ በስደት ላይ እንደዚህ አይነት የጭካኔ ጥግ እውነት እኔ አይቻልም። ለመጀመሪያ ጊዜ ቲክቶክ ላይ እንደዚህ ሲንሸራሸር ያየሁት እና ውድ የሀገሬ ልጆች ራሳችሁን ጠብቁ። ለማንኛውም